ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ይሄው እንግዲህ ካለባበሴ መገመት ትችላላችሁ። ዛሬ የምንሰራው የቆጮ አሰራርና ክትፎ ነው ማለት ነው። የቆጮ አሰራርን ደግሞ ከቤተሰቦቼ አንዷ የሆነችው ቢዩቲፉል ኢትዮጵያ አሳይን ብለሽ ባልሽኝ መሰረት ለቤተሰቦቼ የቆጮ አሰራር ይዤ መጥቻለሁ ማለት ነው። እንግዲህ እኔ ቆጮ በሁለት አይነት መንገድ ሰራለሁኝ። ሲጀመር ቆጮ ከአገር ቤት የሚመጣው እንደዚህ ታሽጎ ነው። ይታሸግና ዲፍሪዝ ተደርጎ ይመጣል። ከዛ እኔ ልሰራ አንድ ቀን ሲቀረኝ ለምሳሌ ትናንትና ነው አውጥቼ እደጅ አስቀምጠዋለሁ ማለት ነው። ምንም አይሆንም። ከዛ ለዛሬ እንደዚህ ሆኗል ማለት ነው። ይሄኛው እንግዲህ ለእናንተ ለማሳየት ብዬ ነው ያመጣሁት። ሌላ ደግሞ ምንድነው አሁን እህቴ ስትነግረኝ ምን አለችኝ? ቀጥታ ከገበያ አምጥቼ ከምጋግረው ይልቅ እንደዚህ ዲፍሪዝ ውስጥ አስቀምጬ ቆይቶ ምናምን መጋግረው በጣም ለስላሳ ይሆናልና በጣም ግሩም ነው። እንደውም ሲቀመጥ አይ ቲንክ ሞር ይብላላል ማለት ነው ብላለችኝ። እውነትም ደግሞ ቆጮ ለአመት የሚቀመጥ ነገር ነው። ስለዚህ ከኢትዮጵያ ስትመጡ እንደዚህ አድርጋችሁ ለአንድ ጊዜ የሚያስፈልጋችሁን አድርጋችሁ አሽጋችሁ ታመጡና ዲፍሪዝ ውስጥ ታስቀምጡታላችሁ። የፈለጋችሁትን ያህል ጊዜ መቀመጥ ይችላል ማለት ነው። ሶ ዛሬ የምንሰራው በሁለት አይነት መንገድ ነው። አንደኛው በኮባ ነው የምንሰራው። ኮባ እኛ አካባቢያችን ላይ ኮባ ማግኘት ስለምንችል እንትኑም በኮባ የሚጋገረው ቃናውም በጣም ቆንጆ ነው። በጣም ወደዋለሁ። ግን አንዳንድ ጊዜ ደግሞ ኮባ ማግኘት ሳንችል ስንቀር በዚፕላክ ላይ ያረግና በላስቲክ በስቲም አበስለዋለሁ ማለት ነው። አካባቢያችሁ ላይ በተለይ ውጭ ሀገር የምትኖሩ ሰዎች አካባቢያችሁ ላይ ኮባ ማታገኙ ከሆነ በጣም ቀለል ባለ መንገድ በስቲም ታበስሉታላችሁ። ምናልባት ይሄ ሄልዚ ላይሆን ይችላል ብለው የሚያስቡ ሰዎች አሉ። ግን በብዙ ጊዜ አንድ ጊዜ ስለሆነ ሁሌ ስላልሆነ የምናደርገው ምንም አይደለም ማለት ነው። ሶ አሁን በሁለቱም አይነት እንዴት አድርጌ እንደምጋግር አሳያችኋለሁ። ግብአቶቼ እንግዲህ ቆጮ አለኝ፣ ሚጥሚጣ አለኝ፣ ኮረሪማ፣ ጨውና ኦሊቭ ኦይል አረግበታለሁ። ለስለስ እንዲል ስለምፈልግ ትንሽ ኦሊቭ ኦይል አደርጋለሁኝ። ሁለት አይነት ነው ደግሞ የምጋግረው። ምን ማለት ነው? ነጭና ቀይ። ቀዩ ላይ ደግሞ በርበሬ አደርጋለሁ ማለት ነው። ግብአቶቻችን እነዚህ ናቸው። አሁን በቀጥታ ግብአቶቻችንን አድርገን አብኩተን ወደ ስራችን እንሄዳለን ማለት ነው። እቃዎቼን ላዘገጃጅና ተመልሼ እመጣለሁ። እንግዲህ አሁን ግብአቶቻችንን እናስገባለን። እቺ ስለነካሁባት እቃዎቼን እንዳታበላሽብኝ ግላቬን ልቀይር። የምናደርገው እንግዲህ ምንድነው? ይሄ ኮረሪማ ነው። ኮረሪማ አንድ በቂ ነው። አንድ ቴብል ስፑን በቂ ነው። ሚጥሚጣውን እዚህ ውስጥ ከጨመርኩት ሊያቀላብኝ ስለሚችል ሚጥሚጣው ይቆይልኝ። ቀዩ ላይ ጨምራለሁኝ። አንዳንድ ጊዜ አይ ቲንክ እኔ ቤተሰቦች እንደዚህ ሲያደርጉ አይቻቃለሁኝ። ሚጥሚጣ ይጨምራሉ ትንሽ። ግን እኔ እንዳይቀላብኝ የእንትኑ ላይ ብጨምር ይሻለኛል። ሌላው ምንድነው የማደርገው? ኦሊቭ ኦይሉ ምንድነው የሚያደርገው? ድስልስ ያደርግልናል። በጣም ቆንጆ ነው የሚያደርገው። ስለዚህ እንደዚሁ በግምት በእጃችሁ አድርጋችሁ ኦሊቭ ኦይል መጨመር ትችላላችሁ። ይሄ በቂ ነው። ከዛ በኋላ እንግዲህ ውሃ ጨምረን ትንሽ እናሸዋለን። ውሃ ቢበዛ ምንም ችግር የለውም። ቆጮ ላይ ምንም በቃ ይበስላል። በስቲም ስለሆነ የሚበስለው ምንም ችግር የለውም። አንዳንድ ጊዜ እኔ በጣም ይቀጥንብኛልና የቀጠነ ይመስለኛል። ግን የፈለገ ቢቀጥን ቆጮ ይወጣል። ሰው እንደዚህ እናደርግና መታሸት ይወዳል። አንዳንድ ጊዜ ደግሞ እኔ ለመስራት አወጣውና ጊዜ ሳጣ እንደዚህ ሽት ካደረኩት በኋላ ዝም ብዬ ፍሪጅ አሳድረዋለሁና በማግስቱም ጋግረዋለሁ እና ቆጮ ምንም አይሆንም። እና ደግሞ እዚህ ሀገር ከገበያ ከገበያ ስንገዛ ዩኒቨር ነው ምን እንደሚጨመርበት ስለማናቅ የሚሻለው ምንድነው? ከሀገር ቤት ስትመጡ እንደዚህ ይዛችሁ ትመጩና ዲፕ ፍሪዝ ውስጥ ታርጉታላችሁ። ስትፈልጉ እያወጣችሁ መጠቀም ትችላላችሁ ማለት ነው። እንዳልኳችሁ ብዙ ጊዜ የሚቀመጥ ነገር ነው፣ የማይበላሽ ነገር ነው እና ለሞር ስታሹት ደግሞ ቆንጆ ይሆናል። አሁን ያላችሁ እንድችት ታርጊያታለሁ። ትንሽ ቀጠን ላርጋት መሰለኝ።
ከዚህ በኋላ እንግዲህ ምንድነው የምናደርገው? መጀመሪያ የምንጀምረው በኮባ ከምንጋግረው ነው። ኦልሬዲ ኦቨኔን 400 ላይ አድርጌዋለሁኝ። የምናደርገው ምንድነው 410 ደቂቃ አለቀ። ቆንጆ ሆኖ ስቲም ሆኖ ይበስላል። እንግዲህ ይኸው ኮባዬን አዘጋጅቻለሁ። አንድ ምነግራችሁ ነገር ግን ኮባውን ስታጥቡት በስፖንጅ አድርጌ እኔ አሁን ማጥበው እንዴ ነው በሳሙና አድርጌ በደንብ ነው ማጥበው። አሁን አገር ቤት ያለ ኮባ ዝም ብለን በውሃም ስናጥበው ንጹህ ነው። እዚህ ግን አፈር ምናምን ሁሉ አለውና በዛ የተነሳ ምነግራችሁ ኮባችሁን በደንብ አድርጋችሁ ማጠብ አለባችሁ። ሌላው ደግሞ ግላቭ አንድ ቤተሰቤ የምግብ ግላቭ አድርጌ ብላ አስተያየት ሰጥታኝ ነበር። ይሄ የምግብ ነው። አማዞን ላይ እውነቷን ነው ነጭ አለ ከለር የሌለው አለ። ግን አማዞን ላይ ይሄንን ስንገዛ ለምግብና ምንም አይነት ይሄ ፓውደሮቹ ምናምን የሌሉበት ለምግብ የተዘጋጀ ነው። እንግዲህ በጣም ብዙ ስለገዛሁኝ እስከሚያልቅ ድረስ ይሄንን ነው የምጠቀመው ማለት ነው። ካለቀ በኋላ ነጭውን ፈልጌ ለመግዛት ሞክራለሁ። አስተያየት ደግሞ ስለሰጣችሁኝ በጣም አመሰግናለሁ። አሁን ወደ እንትናችን ስንሄድ ኮባይን በደንብ አድርጌ በሳሙና አጥቤዋለሁኝ። አሁን የምናደርገው ቀጥታ ቆጯችንን እዚህ ላይ መጠፍጠፍ ነው ማለት ነው። ቆጮ ያው ውሃ ብዙ ይፈልጋል። አቦካኩን አያችሁት? ትንሽ እንደ ይሄ ቂጣ እንደሚጋገረው ሳይሆን ትንሽ ላላ ታረጉታላችሁ። ግን ድንገት እንኳን ቢቀጥንባችሁ ምንም ችግር የለውም። ይሄ ምንድነው ጅባ አይደለም የሚባለው። መጠፍጠፊያውን ይዤ መጥቼ ነበር ከአገር ቤት። የት እንዳለ አላቅም። ጅባ ግን አይ ቲንክ መሬት የሚነጠፈው ነበር። መነን ባሩዳ ጅባ ይባልም ብለሽ እንዳትቆጪኝ። ይሄ እንግዲህ የጉራጌ መጠፍጠፊያው አለ አይደለ? እሷን ይዣት መጥቼ ነበረ። ግን የት እንዳረኩት አላውቅም። ቤት ስንቀይር ይመስለኛል የጠፋው። ወይ እቺን አሁን በጣም በስሱ ለነገሩ ባለቤቴ ወፈር ሲል ነው መሰለኝ አይደለ የምትወደው ነው። በጣም ስስ እና ግን እኔ በጣም ስስ አረገውና ውሃ በደንብ አርከፍክፌበት ወደ ትሬ ላይ ነው የማረገው። በትሬ አረግና ለ10 ደቂቃ 400 ላይ አድርጌ አደርገዋለሁ ማለት ነው። እስቲ ሬዲ ሲሆን ደግሞ ልምጣ መሰለኝ። ቢኮዝ ለመጠፍጠፍና ስስ ለማድረግ ጊዜ ይፈጃል። ይሄው እንግዲህ ቆጫችን ቆንጆ አድርገን ጠፍጥፈናል። እኔ ሳሳ አድርጌ ነው እንትን ያልኩት። አሁን ቀጥለን ምንድነው የምናደርገው? ውሃ በደንብ እናርከፈክፍበታለን። ኦልሬዲ በደንብ ስላደረኩበት እንዳይበዛብኝ፣ ግን እንትኑ ላይ በደንብ ውሃ እናርከፈክፍበታለን። አድርጌበታለሁ በጣም እና እንዳይበዛብኝ ብዬ ነው። ከዛ በኋላ መሸፈን ነው። ሸፍነን 400 ላይ አድርገን ለ10 ደቂቃ በቃ ከ10 ደቂቃ በላይ ምንም አይፈልግም እናረጋለን ማለት ነው። በትሬ ላይ ገለብጠውና ኦቨን ውስጥ ለ10 ደቂቃ። የሚገርመው እኔ እህቶቼ ኢትዮጵያን በኦቨን ነው የሚያደርጉት እንጂ በምጣድ አያደርጉትም። ምክንያቱም በጣም ያሳምረዋል። እንዴት እንደሆነ አላውቅም። ቆንጆ ነው የሚሆነው እና ኢትዮጵያም ያላችሁ ሰዎች በኦቨን ማድረግ ትችላላችሁ ማለት ነው። እና ሽፍን እናደርገዋለሁ ምንም አይነት ንፋስ እንዳይገባበት። ከሸፈንኩት በኋላ እኔም ብዙ ኮባ ስለሆነ ያለኝ ምንም ችግር የለም መደራረብ እችላለሁ። አንድ ጊዜ የምንገዛው ማአት ነውና ፍሪጅ ስንከተው ደግሞ ይጠቁራል ኮባ ለምን እንደሆነ አላውቅም። ስለዚህ በደንብ ነው የምንጠቀምበት ማለት ነው። አሁን ወደ ትሬ ገለብጠውና ኦቨን ውስጥ ለ10 ደቂቃ አስገባውና የሚቀጥለው ደግሞ የሚሆነው ምንድነው በስቲም እንዴት እንደምንጋግር አብረን እናየዋለን ማለት ነው። አሁን ወደ ትሬ ገለብጠውና ኦቨን እናስገባው። እንድች አርጌ ሸርተት አርጌ አስገባታለሁ ትሬው ላይ። ወደ ኦቨኔ አስገባዋለሁ ማለት ነው።
ተመልሰን እንገናኛለን። ግን አሁን ደግሞ ሁለተኛውን አይነት በስቲም የምንጋግረውን እናረጋለን ማለት ነው። በስቲም የምንጋግረውን ቀዩን እናረጋዋለን። ስለዚህ ትንሽ በርበሬ እጨምርበታለሁ። አያችሁት እንዴት ትንሽ እንደሆነ? ምክንያቱም ሲበዛ በስቶብኝ ያውቃል። ስለዚህ በጣም ትንሽ አድርጉት። እኔ ደግሞ ለቃናው ደግሞ ቆንጆ እንዲሆን ሚጥሚጣ ማረግበታለሁ ትንሽ። ዩዥሊ እዛኛውም ላይ ማድረግ አለብኝ ሚጥሚጣ መሰለኝ፣ ግን እንዳይቀናብኝ ፈርቼ ነው ዛሬ። ያኛው እየደረሰ ነው ማለት ነው። 10 ደቂቃውን ጨርሷል። ይሄው እንግዲህ አሁን ቀዩን በደንብ እንትን ብለናል። ይሄ ግን ትንሽ ነጣብኝ ልበል። እስቲ ትንሽ ልጨምርበትና ልየው። ለነገሩ ሲበስል ይቀላል ራሱ እና አሁን ምንድነው የምናደርገው? ይሄ ሬዲ ሆኗል። ብዙ ጊዜ አይፈጅም። ይሄው እንደምታዩት ትንሽ ደቂቃ ናት። ከዛ ላስቲካችን ውስጥ እንከትና ውሃችን ኦልሬዲ እየፈላ ነው። ላስቲክ ውስጥ እንከትና እንጠፈጥፈዋለን ማለት ነው። እንትኑ ሞር ተለቅ ያለ ትንሽ እንትን ቢሆን ጥሩ ነበር። እኔ ግን በቃ የመጨረሻ ትልቅ ያለኝ ይሄ ስለሆነ ነው እንጂ ትንሽ ተለቅ ቢል እንዴት ግሩም ይሆናል መሰላችሁ። አሁን ይሄኛው ትንሽ የሚጠባው ይመስለኛል። እዛ ያላችሁ ላሳያችሁ። እዚህ ፕላክ ውስጥ ከተትኩት አይደለ? ሳልዘጋው ነው መጀመሪያ የምጠፈጥፈው አየሩ እንዲወጣልኝ ማለት ነው። መጨረሻ ላይ ነው የምዘጋው። የሚገርመው ደግሞ በዚህ መጋግረው ለምን እንደሆነ አላውቅም፣ በጣም ስስ አድርጌው ስቆርሰው ግን ይወፍራል። ስለዚህ ብዙ ሊጥ አያስፈልገውም ማለት ነው። አየሩን ሜክ ሹር ማውጣታችሁን። አየሩ ከወጣ በኋላ መጠፍጠፍ ነው እንግዲህ። እቺኛዋ ነገር ግን እንዳልኳችሁ ትንሽ እቃዋ ሳታንሰኝ የምትቀር አይመስለኝም። ስለዚህ ምናልባት ላሳንሳት ትንሽ ይሆን። አሁን እዚህ ፕላኩን ላክ አድርጌዋለሁ። ኢቭን እንዲሆን በደንብ አድርገን እንጠፈጥፈውና ውሃችን ፈልቷል አይደል? አዎ ማክሲመም ላይ ነው ያለው። አሁን እቺን ትንሽን ተክተክ ውሃው። ቤተሰቦቼ እንዴት አድርጌ እንደጠፈጠፍኩ ታያችሁት? ቆንጆ ሆኖ ተጠፍጥፏል። አሁን ወደ ውሃው ማስገባት ነው የሚቀጥለው ማለት ነው። እንግዲህ በአንድ በኩል እንትን እንዳይልባችሁ ባላንስ አድርጋችሁ እንደዚህ ይዛችሁ ውሃው ስለተጠቀመ ማለት ነው። ይሄንን ዙም ታሳያችኋለሁ። እዚህ በፊትም በዚህ ሰርችበት አውቃለሁ፣ ግን የሚገርመው እንትን ይሆንብኛል፣ ያንሰኛል እንትን ይሄንን እስቲ የምናደርገውና ስንተከተክ ወደ ሲበስል ያስታውቃል፣ ከለሩን ይቀይራል። እንግዲህ ቤተሰብ አያችሁ እንዴት እንደሆነ 2 ደቂቃ አይፈጅም። 2 ሚኒትስ ውሃ ውስጥ ስትከቱት ውሃው ይፍን በጣምም የፈላ ውሃ አይደለም፣ ግን እዚህ ይሆናል ማለት ነው። አያችሁ እንዴት አንድ ጊዜ ከለሩን እንደቀየረ ውሃው ስታስገቡት ልክ ታውቃላችሁ። በቃ እስቲ 2 ሚኒትስ ነው የምታደርጉት፣ ከዛ በላይ አታደርጉትም። እንግዲህ ይሄ ያላችሁ እዚህ ቆንጆ ሆኖ መስሏል ቆጫችን ማለት ነው። እንግዲህ ያኛውን ደግሞ እስቲ እንሂድና እንየው። እዛ ቀጥታ ክትፎ ደግሞ እናዘጋጃለን ማለት ነው።
እንግዲህ ቤተሰቦቼ ይኸው ይሄ ጨርሷል። ይመስላል ይሄ በኩባይ ጋር ነው ውሃይ ጋር ነው ደግሞ ሳታለ እሱን ማሳያችኋለሁ። ይሄን ካሁን ማረግ ነው ቁጥጥ አድርጌ ደግሞ አሳምሬ አሳያችኋለሁ። ይሄው ይሄኛው ደግሞ እንግዲህ በስቲም የተሰራው ቀዩን በስቲም ነው የሰራሁት። ነጩን ደግሞ በኮባ ነው እንዳልኳችሁ። ቴስቱ የኮባውን ያህል የለም፣ ግን ደግሞ እንትን ለሌለው ኮባ ለማያገኝ ሰው ያ ብቻ ሳይሆን በቃ ፈጣን የሆነ ነገር ለሚፈልግ ሰው ደግሞ ይሄ ገላጋይ ነገር ነው። ይሄ ቀይ ነው እንግዲህ የምግብ መቀስ ነው የምጠቀመው። የምግብ ነው የራሱ አችሁ ንጹህ ነው። ይሄንን ይመስላል። አያችሁት እንዴት ቆንጆ ነው እንደበሰለ። ምን ልዩነት አለው አሁን ይሄ ከኮባው ታዲያ? አሁን ይሄን ደግሞ ቁርጥርጥ አድርጌ አሳምሬ ከመለሳለሁ ማለት ነው። እንግዲህ ያው ቆጯችን እንደምታዩት እንደዚህ ቆንጆ ሆኗል። ይሄኛው በላስቲክ የተጋገረው ነው፣ ይሄኛው ደግሞ በኮባ የተጋገረው ነው። እንደውም እውነት ለመናገር በዚፕላክ በስቲም የጋገርነው ሞር ልስልስ ያለ ነው፣ ግን ቃናው አይገናኝም። ያኛው ቃናው እኔ የኮባውን ቃና ስለምወደው ቃናው ግን ያኛው ደስ የሚል ቃና አለው። ሁለቱም እንግዲህ እንደምታዩት ነው፣ ቆንጆ ሆኖ በስሏል። አሁን ደግሞ ቀጥላ የምናደርገው ምንድነው? ክትፎ ሁሉም እንግዲህ የራሱ ሙያ ያለው በየቤቱ። እኔ ግን ሳድግ እንግዲህ እናቴ ያስተማረችኝ እንዴት ነው፣ አንዳንድ ሰው ቂቤውን አግልጦ ቂቤው ላይ ኮረሪማውን፣ ሚጣውን፣ ጨውን አንድ ላይ እዛ ላይ አድርጎ እዛ ላይ የሚለውሰው አለ። እንግዲህ እንደ ፍላጎታቸው ነው። እኔ ግን ምንድነው የማደርገው? መጀመሪያ ነጭ ነጩን ስጋ ውስጥ ያው ነጭ አንዳንድ ስለማይጠፋ በደንብ ለቅመዋለሁ። ክትፎ ላይ ነጭ መታየት ስለሌለበት ማለት ነው። በጣም ትንሽ ናት ግን እለቅማታለሁ። ከዛ በኋላ ሚጥሚጣዬን፣ ጨው፣ ኮረሪማውን አንድ ላይ እሽት አደርገውና አስቀምጠዋለሁ። አሁን እንግዳ ምናምን ሲኖረኝ እንግዳ አስቀምጬ እንደገና ያንን መለወስ ምናምን ከማረግ ለውሼ አስቀምጠዋለሁ። ዘሴም ታይም ደግሞ ሲዋሃድ ሲቆይ በጣም ቆንጆ ነው። በጣም ሌላው ደግሞ ምንድነው ውስጡ ደም አለውና ደም የለውም ለነገሩ ግን ደም አለው ብለው አንዳንድ ሰዎች ከባድ ነገር ይጭኑበታል ምናምን። እንደሱ አድርጌ ሞክሬው አውቃለሁ። ግን ምን ይሆናል? ስጋው ይነጣል። ውስጡ ያለው ይሄ እንትኑ ሲወጣ ጁስ የሆነው ነገር ሲወጣ በጣም ሲወጣ ነጭ የሆነና ስጋው ክትፎ በጣም አያምረው። እኛ ግን አሁን ከምንገዛበት ቤት ገዝተን ስንመጣ ፔፐር ታውል ላይ አድርገው ነው ስጋውን የሚሰጡን እና ቤት እስከሚደርስ ድረስ ውስጡ ያለው የኤክስትራ የሆነውን ነገር ፔፐር ታውል በደንብ ይመጣዋል ቤት እስኪደርስ ድረስ ማለት ነው። ስለዚህ ከባድ ነገር መጫን ምናምን አያስፈልገኝም። ግን ከዚህ በፊት በፔፐር ታውል ማድረጌ፣ በፌስታል ማድረጌ፣ በሹካ ነው ፌስታሉ ጥቅጥቅ አድርገውና ከባድ ነገር ስጭንበት ነጭ ይሆናል። በቃ ማለት የክትፎ ስጋ አይመስልም፣ ስጋው አያምርም። ስለዚህ እኔ የምጠቀመው እንዴት ነው? ከስጋ ቤት ከምንገዛበት ቦታ እዚህ እስኪደርስ ድረስ ራሳቸው በፔፐር ታውል ስለሚያመጡ ፔፐር ታውል የሚወስደውን ይወስዳል። ከዛ በኋላ ያለው በቃ በቂ ነው ለቤት። ከዛ ልብስ አድርጌ በደንብ ሚክስ አድርጌ ያዘጋጅና እንግዶቼ እስከሚመጡ ድረስ ፍሪጅ ውስጥ አስቀምጠዋለሁ። ልክ እንግዶቼ ሲመጡ ቅቤውን አቅልጦ ጨው፣ ሚጥሚጣው፣ ኮረሪማው ሬዲ ነው። በቃ ተዋህዶ እየተቀመሰ ትክክለኛውን ፍሌቨር ሲይዝ ስለሆነ የምናቆመው ምንድነው የምናደርገው? እንግዶቻችን ሲመጡ በቂቤ ለውሶ ማቅረብ ብቻ ነው ማለት ነው። አሁን ያንን ነው የማደርገው። ነጩን እየለቀምኩ ነው። ነጩን በደንብ ልቅም አድርጌ ከጨረስኩ በኋላ ተመልሼ እንግዲህ ቤተሰቦቼ ነጭ ስጋው ላይ ያለው ነጫጭ ስጋ ልቅም አድርጌ አውጥቼዋለሁ። አሁን የሚቀጥለው ስቴፕ ምንድን ነው? ቅመማ ቅመሞቼን አድርጌ መቀመም ነው ማለት ነው። እንግዲህ ግብአቶቼ ምንድን ናቸው? ኮረሪማ እኔ ያው ብዙ እንትን ከማለት ምን ያህል ማድረግ እንዳለብኝ አውቃለሁ። አሁን አንድ ማንኪያ 2 ማንኪያ እንዳላችሁ የስጋችሁ ብዛት ወሳኝ ነው። ስለዚህ እንደ ስጋችሁ መጠን መመጠን ትችላላችሁ ማለት ነው።
ሁሉም ነገር። እኔ ግን አሁን አንድ ይሄ አይ ቲንክ አንድ 3 ፓውንድ ይሆናል። ስለዚህ ለሱ የሚያስፈልገው ነገር ታደርጋለሁ። ከዛ በኋላ እየጨመረን እየቀመስን መጨመር ስለምንችል ምንም ችግር የለም። ጨው የከተትኩት እንግዲህ ሚጥሚጣ፣ ጨውና ኮረሪማ። ከዚህ ሌላ ምንም ነገር አያስፈልግም። ከዛ በደንብ አድርጌ አሸዋለሁኝ። ከዛ በኋላ ነው ቅቤ ውስጥ ማረገው። ቅቤ እያጋልኩኝ ነው። ትንሽ ኮረሪማ አድርጌበታለሁ ቅቤ ውስጥ። አያስፈልገው ቆንጆ ቅቤ ነው። ቤት ነው ያነቃቁት። አንድ ቀን ነው ስለ ቅቤ አነጣጠር አንድ ቪዲዮ ሰራላችኋለሁ። እንደውም አንድ ከዝኔ የቅቤ አነጣጠር አብረን ካልሰራን እያለችኝ ነው። ቴክሳስ ነው ያለችው። እሷ ጋር ሄጄ ደግሞ ቅቤ ቤት የምሰራ እኔ የኔን ሙያ አሳያችኋለሁ። እናንተም ደግሞ የእናንተን እንዴት እንደምትሰሩ በኮመንት ሴክሽን ላይ ብትጽፉልኝ በጣም ደስ ይለኛል፣ ይጠቅመኛል። ያው ይሄ እንግዲህ በደንብ ታሽቷል። ሽታው እንዴት ደስ ይላል! የሚጣው ቆንጆ ነው የሚጣለው። የሚበቃው ይመስለኛል። እስቲ ለማንኛውም እስቲ አካባቢ ያሉትን ሰዎች ቅመሙ፣ ጨው፣ ሚጥሚጣው እንዴት እንደሆነ ቼክ አድርገን ተመሰለታል። አሁን ይኸው በደንብ አድርጌ አዋህጄዋለሁ። በደንብ ታሽቷል፣ በደንብ ተዋህዷል። ቅቤና ብቻለን። አሁን ምንድን ነው የምናደርገው? ቅቤ ውስጥ ከተን እንዳይመስልብን ቶሎ ቶሎ ማማሰል ማለት ነው። አሁን ይሄንን እስቲ ቅርብ አድርጎ ባለቤቴ ካሳያችሁ በጣም ግሩም ጠብሰን ሁሉም ለእናንተ ለቤተሰቦች ለማሳየት ብለን ሁሉም አዘጋጅተንላችኋል። የሚጠበሰውንም ቀዩንም እንግዲህ ፏችን ይህንን ይመስላል። በጣዋይ ላይ ደግሞ ገልብጬ እንግዲህ አሁን ይኸው አዘገጃጅቼ ቻለሁኝ። ክትፏችን ደርሰዋል። ጎመን ትንሽ ነበረችኝ፣ ጎመኔ ነው በሳይድ አድርጊያታለሁ። ክትፎ እንግዲህ ምን እንደሚመስል ተመልከቱ ቤተሰቦች። ያሳያችሁ እንግዲህ የዛሬ ውሎዬ ከእናንተ ጋር ይህንን ይመስል ነበር። እጅግ በጣም ቆንጆ ቆንጆ የመሰለው ክትፎ የተሰራ ሁሉ ነገሩ በጣም ጥሩ ነው። እንግዲህ እናንተንም የማበረታታችሁ አገር ቤት ሄዳችሁ ስትመጡ ወይም የሚመጣ ሰው ስታገኙ የቆጮውን ዋናው ጭቃው አስመልክታችሁ እንደዚህ ጋግሩትና እስቲ እንዴት እንደወጣ በኮሜንት ሴክሽን ላይ ጻፉልኝ። በተረፈ ከኔ ጋር ስለዋላችሁ ቤተሰቦች በጣም አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉት፣ ሼር አድርጉት ከጓደኞቻችሁ ጋር። የምታደርጉኝ ደግሞ እጅግ በጣም አብዝቼ አመሰግናችኋለሁኝ። ለዛሬው እንግዲህ ቀናችን የሚመስል ነበር። ባይ